አንተ የደረስከውን ውዳሴ ማርያምን ዕለት ዕለት የደገመ ካንተና ከእናቴ ከማርያም ጋር በቀኝ ቆሞ እያማለደ ለሰው ልጆች ምሕረትን ያሰጥ ዘንድ በፊቴ ሞገስን ሰጠዋለሁ ብሎ ጌታችን ቃል የገባለት፣ ዳግመኛም አንተ የደረስክልኝን ውዳሴን የደገመውን ከልጅ አማልጄ አንተ ከገባህበት የእረፍት ቦታ አስገባዋለሁ ብላ እመቤታችን ቃል የገባችለት አባቱ የጣዖት ካህን የነበረ ቢሆንም እሱ ግን በ10 ዓመቱ የንጽቢን ሀገር ሊቀ ጳጳስ ወደ ሆነው ወደ አባ ያዕቆብ ሄዶ የቤተ ክርስቲያንን ትምህርት ተምሮ የተጠመቀ መናፍቃንን በትምህርቱ ያሳፈረ አባ ያዕቆብ ዘንጽቢንን ተከትሎ ወደ ኒቃያ ሀገር በመሄድ ለአውግዞተ አርዮስ ከተሰባሰቡት ከ318ቱ ቅዱሳን ቡራኬን የተቀበለ በተገለጠለት ራእይ ምክንያት ወደ ቂሳርያ ሀገር ሄዶ ሊቀ ጳጳሱን ቅዱስ ባስልዮስን ያገኘውና የክህነት ስልጣንን ከሱ ተቀብሎ የክርስቶስን መንጋ የጠበቀ ብርሌ፣ ጠርሙስ፣ ብርጭቆ እየሰራ ከሚያገኘው ገቢ የዕለት ጉርሱን የዓመት ልብሱን እያስቀረ የተረፈውን አብዝቶ በሚወዳት በእመቤታችን ስም ይመጸውት የነበረ በየቀኑ በእመቤታችን ዕድሜ ልክ 64 ጊዜ ጸሎተ ማርያምንና ወበሳድሶርህን ይጸልይ የነበረ መንፈስ ቅዱስ የእመቤታችንን ምስጋና ገልጾለት እመቤታችን በየዕለቱ እየተገለጸችለት ጣዕም ባለው ምስጋና በውዳሴ ማርያም ያመሰገናት የእመቤታችን ወዳጅ ታላቁ ሊቅ አፈ በረከት ቅዱስ ኤፍሬም ሶርያዊ ዛሬ የካቲት 3 ቀን የሥጋው ፍልሰት የሆነበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ኤፍሬም ሶርያዊ ጸሎት ይማረን ይቆየን።